አድማጮች ዛሬ ስለ ግብጦ ታምራዊ የጤና ጥቅም እነግራችኋለሁ። አንደኛ ግብጦ የስኳር በሽታን ይቆጣጠራል። ጥናቶች እንደሚያሳዩት የግብጦ ቅጠል የደም ውስጥ የስኳር መጠንን ዝቅ ለማድረግ ይረዳል። ይህም ለስኳር ህመምተኞች በጣም ጠቃሚ ያደርገዋል። ሁለተኛ እብጠትን ይቀንሳል። ግብጦ በሰውነት ውስጥ የሚከሰቱ እብጠቶችን በማስታገስ ረገድ ትልቅ ሚና ይጫወታል። ለምሳሌ እንደ አርትራሳይስ ወይም ሩማቲዝም ያሉ በሽታዎችንም ይቆጣጠራል። ሶስተኛ ኮሌስትሮልን ይቀንሳል። የግብጦ ቅጠል በመጠቀም መጥፎውን ኮሌስትሮል በመቀነስ ለልብ ህመም ተጋላጭነትን ሊቀንስ እንደሚችል ጥናቶች ያመለክታሉ። አራተኛ የደም ግፊትን ይቆጣጠራል። በውስጡ የሚገኘው ንጥረ ነገር አማካኝነት የደም ስሮችን በማስፋት የደም ግፊትን ዝቅ ለማድረግ ይጠቅማል ግብጦ ማለት ነው። አምስተኛ ለቆዳና ለፀጉር ይጠቅማል። የግብጦ ዘይት በቫይታሚን ኤ እና በቫይታሚን ሲ የበለጸገ በመሆኑ ቆዳን ከፀሐይ ጉዳት ለመከላከል እና ፀጉርን ለማሳደግ ይጠቅማል። የግብጦ ቅጠል ለፊት ጭንብል ወይም ለፌስ ማስክ ሆኖ ሊያገለግል ይችላል። ስድስተኛ ለማስተናገድ ቀላል ነው። ቅጠሉ አድርቆ በዱቄት መልክ በማከማቸት በምግብ ላይ በመረቅ በሾርባ ወይም በሻይ መጠቀም ይቻላል። ትኩስ ቅጠሉንም እንደ አትክልት በማብሰል መመገብ ይቻላል። ማስጠንቀቂያ፣ በተለይ ነፍሰ ጡር እናቶች የግብጦ ስርና ቅርፊት ከመጠቀም መቆጠብ አለባቸው። ግብጦ ሁለገብ እና በቀላሉ ሊገኝ የሚችል ተክል ነው ማለት ነው። ሰብስክራይብ አድርጉ። ኢትዮጵያዊነት ታላቅነት